በርናንዶ ሲልቫ፣ ኒኮ ጎንዛሌስ፣ ጆን ስቶንስ፣ ቲንዳን ሬንደርስ እንደዚሁም ሮድሪ፣ ናታናኬ፣ አካንጂ፣ ትሮፎርድ፣ ኦማር ማርሙሽ እንደዚሁም ሳቬኒዮ አስገራሚ ሁኔታ ላይ ልክ እንደ ሰር አሌክስ ፈርጉሰን ማንቸስተር ዩናይትድን ስታክ አርግተው እንደሄዱት አሁን ፔፕ ጋርዲዮላ ሲሄድ ማንቸስተር ሲቲ ስታክ ሊሆን ይመስላል። ለምን ካላችሁኝ ደግሞ አስደናቂ የሚባለው የፔፕ ጋርዲዮላ ቀመርተኛና ተወዳጁ ተጫዋች በርናንዶ ሲልቫ ወደ ሪያል ማድሪድ መሸኘት ችሏል። ፔፕ ጋርዲዮላ ከሄደ በኋላ ላይ ሌላኛው ደግሞ በፔፕ ጋርዲዮላ መምጣት የቻለው ኒኮ ጎንዛሌስ በዚህ ሳሌ ማንቸስተር ሲቲዎች ዝውውሩ ላይ ክፍት እንዳደረጉትና እንደዚሁም ወደ ኒውካስል ዩናይትድ ሊሄድ እንደዚሁም አግሪመንት ላይ እንደደረሱ ነው እየተዘገበ የሚገኘው። ኦርኔስቴና እንደዚሁም እነ ፋብሪዞ ሮማኖ የእንግሊዝ ሚዲያዎች ጆን ስቶንስ ወደ ኢንተር ሚላን መዛወር ችሏል በነፃ ዝውውር። ሌላኛው ደግሞ ሬንደርስ እንደምትመለከቱትም ወደ አረብ መጓዝ ችሏል ማለት ነው። ሌላኛው ደግሞ እንደምትመለከቱ ሮድሪ አስደናቂው ስፔናዊ አማካይ ተጫዋች ወደ ባርሴሎና በአስገራሚና በአነጋጋሪ መልኩ ላይ ኢንዞ ማሬስካ በመልቀቅም ወደ ባርሴሎና ካታኖ ክለብ መቀላቀል ችሏል። ሌላኛው ደግሞ ከዚህ ጋር እንደምትመለከቱት ወደ ፊነር ባቼ ናታን አኬ እንደምትመለከቱት ወደ ፊነር ባቼን መቀላቀል ችሏል። ሌላኛው ደግሞ እንደምትመለከቱት አካንጂ ደግሞ እንደምትመለከቱት ወደ ኢንተር ሚላንም መጓዝ የቻለ ተጫዋች ሆኗል። ለማንቸስተር ሲቲ ስብስብና እንደዚሁም ወደ ሊድስ ዩናይትድ በረኛው ትሮፎርድም መንቀሳቀስና መዛወር ችሏል። አሁን በዚህ ሳሌ ሳቬኒዮ ሂርዊጎ እነ ፋብሪዞ ሮማኖና ዴቪድ ኦርኔስቲና እንግሊዝ ሚዲያዎች መዘገብ ችሏል። ከ75 ሚሊዮን ፓውንድ በላይም ጨዋታው ላይ እንደዚሁ ተጫዋቹን ማዛወርና እንደዚሁም ሂርዊጎም ተብሏል። ኦማር ማሩሽ ቀጣይ ቶተንሃም ሆትስፐር ዓላማ መሆንም ችሏል። ቀጣዩ የማንቸስተር ሲቲን ደረጃ እንዴት ጠብቁታላችሁ? 26-27 የእንግሊዝ ፕሪሚየር ሊግ ሊጀመር ነው። ነገር ግን ማንቸስተር ሲቲዎች የነኝን አስደናቂ የሚባሉ ተጫዋቾችን ሚተካ ተጫዋች አላቀረቡም። ሰር አሌክስ ፈርጉሰን ማንቸስተር ዩናይትድን ስታክ አርግተው እንደሄዱ ፔፕ ጋርዲዮላ አሁን ላይ ማንቸስተር ሲቲን ስታክ ያደርጋል ብላችሁ አታስቡም። አሁን ላይ እነኚህ ተጫዋቾች ለቀዋል። ማንቸስተር ሲቲን በየትኛው ደረጃ ጠብቃላችሁ እናንተ? በሀሳብ መስጫ ላይ